እንግዲህ ለመላው ለሁላችሁም ማለት ነው እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ሰላም አደረሳችሁ ማለት እወዳለሁ። ከዚህ ከበዓሉ ጋር ተያይዞ እንግዲህ በጣም አጭር የሆነች መልዕክት እንግዲህ ወደ እናንተ አስተላልፋለሁ ማለት ነው። እንግዲህ ያው ትንሣኤ አስቀድሞ ወይም ደግሞ በተለምዶ ፋሲካ ብለን የምንጠራው እንግዲህ ፋሲካ የሚለው ባህል ወይም ደግሞ በዚህ በአይሁዶቹ ፓስኦቨር ይሉታል እስካሁን ድረስ በዚህ በጁሾቹ ማለት ነው ይከበራል። ስለዚህ ፋሲካ የሚለው ቃል እንግዲህ ያው ምንድነው መውጣት ወይም ደግሞ መሻገር የሚል ነው። እስራኤላውያን እንደሚታወቅ በእግዚአብሔር ቃል ተጽፎ እንደምናገኘው ለረጅም ጊዜ በግብፅ ባርነት ስለነበሩ ከዛ የመውጣታቸውን ነፃ የመውጣታቸውን እንግዲህ ብስራት የሚያወራ ነው ማለት። ስለዚህ ከፋሲካ ወይም ደግሞ ከዚህ ከትንሣኤው ጋር ተመሳሳይ ስለሆነ የእኛ አባቶች እንግዲህ ፋሲካና ትንሣኤ አንድ ላይ እንዲጠራ ያደረጉት ማለት ነው። ምክንያቱም እዛ አስቀድሞ እስራኤላውያን ለረጅም ጊዜ በስጋ ባርነት ውስጥ ነበሩ። ስለዚህ ከዛ ከባርነት ከእግዚአብሔር አምላክ እጅግ ታላቅ መሪ ሙሴን በማስነሳት እንግዲህ ከዛ ከባርነት ነፃ እንዲወጡ ይተርካል የእግዚአብሔር ቃል። ስለዚህ ያንን ፋሲካ ወይም ደግሞ የቂጣ በዓል እንግዲህ እስካሁን አይደለም በክርስትና ውስጥ ያሉ አይሁዶች እንግዲህ የፋሲካ በዓል ያከብራሉ ማለት ነው። ስለዚህ እኛ በክርስትናው ደግሞ ስንመጣ ትንሣኤ እና ፋሲካ ሁለቱ ተመሳሳይ ሆነው እንዲከበሩ ወይም ደግሞ ሌላ መጠሪያ ስም ፋሲካ ብለው ከዚህ ከእስራኤሎቹ የተወሰደ ነው ማለት ነው። ስለዚህ ትንሣኤ ስንል ወይም ደግሞ የፋሲካ ብለን የምንጠራው አስቀድሞ በአይሁዶቹ ይከበር የነበረ እስካሁን የሚከበር ሲሆን በክርስትና ደግሞ በዚህ በክርስትና ውስጥ ያለን እኛ ደግሞ ፋሲካ ብለን የምናከብረው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ በመሞት በአጸደ ነፍስ በሰይጣን ግዞት ወይም ደግሞ በባርነት የነበሩትን ነፍሳት ነፃነትን በማወጅ ወደ ገነት ይዟቸው እንደወጣ ለማመልከት ነው። ስለዚህ እንግዲህ እዚህ ጋር አንድ መረዳት ያለብን ነገር ምንድነው? ትንሣኤ በምንልበት ጊዜ ሞቶ የነበረ ስጋ ከወደቀበት ያው ሆኖ ወይም ደግሞ ነፍስ ዘርቶ ሲነሳ ትንሣኤ እንላለን ማለት ነው። ፋሲካ ስንል ግን በአጠቃላይ ነፃ መውጣትን ነው። ወይም ደግሞ ከባርነት ከቀንበር ነፃ መውጣት ወደ ደስታ ተድላ ወዳለበት ቦታ ላይ መግባት ማለት ነው ፋሲካው። ስለዚህ በአጠቃላይ ፋሲካው እንግዲህ የሚያመለክተው ማንን ነው ማለት ነው? አንደኛ በብሉይ ኪዳን የነበሩ በግብፅ ባርነት ውስጥ የነበሩ እስራኤላውያን ከነበሩበት ከረጅም ጊዜ ለዓመታት ከነበሩበት የባርነት ስፍራ እግዚአብሔር አምላክ ሙሴን በማስነሳት ሙሴ እየመራ ወደ ተስፋይቱ ምድር ወይም ደግሞ ወደ ከነዓን ያደረጉትን ጉዞ የሚያመለክት ነው። ያ ነው። እነሱ ናቸው ለመጀመሪያ ጊዜ ፋሲካ የሚባለውን በዓል ያከበሩት ነፃ ስለወጡ ማለት ነው። በመንገድ ላይ ያሉ የቂጣ በዓል ወይም ደግሞ ፓስኦቨር የሚባለው ነፃ የመውጣታቸው የተነሳ በዛ የተገኘ ስያሜ ነው። ትንሣኤ ስንል ግን ትንሣኤ በአጠቃላይ በአጸደ ነፍስ ወይም ደግሞ ጌታችን በመስቀል ላይ በመሞት ከተቀበረበት ስፍራ ሕይወት ተለይቶት የነበረው ስጋው እንግዲህ በሶስተኛው ቀን ነፍስ በመዝራት ለደቀ መዛሙርቱ በተዘጋ ቤት ውስጥ በመገለጽ ሰላም ለእናንተ ይሁን ብሎ ትንሣኤውን ያሳየበት ነው።
ስለዚህ በአጠቃላይ ትንሣኤ ስንል የሞተ ነገር ወይም ደግሞ የሰው ስጋ ዳግመኛ ትንሣኤ ሲያገኝ ትንሣኤ እንላለን፣ ወይም ደግሞ ሲነሳ ማለት ነው። ስለዚህ ሁላችንም እንግዲህ ይህን ትንሣኤ ከፊት ለፊታችን ትንሣኤ ይጠብቀናል፣ የራሳችን ትንሣኤ። ስለዚህ ሞቶ መነሳት እንግዲህ ለሁሉ ክርስቲያን ምንድነው? ግድ ነው ማለት ነው። ምክንያቱም በክርስቶስ ያንቀላፉ ሁሉ ድምፁን የሚሰሙበት ጊዜ ይመጣል ተብሎ ስለተጻፈ ማለት ነው። ሌላው በዚህ በራእይ ምዕራፍ 20 ላይ ወልደ ነጎድጓድ ቅዱስ ዮሐንስ ትንሣኤ የፊተኛው ትንሣኤና ኋለኛው ትንሣኤ በማለት እንደዚሁ ያስቀምጥልናል። ያም ማለት ምንድን ነው? አሁን በመቃብር ያሉ ሙታን ሁሉ እንግዲህ ተመልሰው ልክ እንደ ጌታችን በትንሣኤ በመነሳት በስጋ ማለት ነው ለዚህ ለመሲሁ 1000 ዘመን የምድር ላይ ንግስና ማለት ነው ተመልሰው እንደሚነሱና ከመሲሁ ጋር እንደሚኖሩ በምድር ላይ እንደዚሁ ያስቀምጦልናል። ስለዚህ ይሄ ፊተኛው ትንሣኤ ለሁሉም ላመነውም ለክርስቲያኑም ሆነ ክርስቲያን ላልሆነ በተለያየ እምነት ውስጥ ላለው ይሄ ፊተኛው ትንሣኤ እጅግ በጣም መሰረታዊና አስፈላጊ ነው። የፊተኛው ትንሣኤ ማለት መጪው ለመሲሁ 1000 የምድር ላይ ንግስና ይሄ ትንሣኤ ዕድል የሌለው በቀጣይ መሲሁ ለፍርድ በሚመጣበት ጊዜ የመዳን ዕድል የለውም ማለት ነው። ወደ ዘላለም ወደ ተዘጋጀው የፍርድ ቦታ ይሄዳሉ ማለት ነው። ስለዚህ እነዚህ 1000 ዘመን ከመሲሁ ጋር ነግሰው የኖሩት ደግሞ እንደዚሁ በዳግም በምጽአቱ ጊዜ ደግሞ እንደዚሁ ወደ አዲስቱ ኢየሩሳሌም ወይም ደግሞ ወደ መንግስተ ሰማያት ይሄዳሉ ማለት ነው። ስለዚህ ሁላችንም ትንሣኤ በምናከብርበት ጊዜ የጌታችን ትንሣኤ ማሰብ ጥሩ መልካም ሆኖ ሳለ ነገር ግን ስለ ራሳችንም ትንሣኤ እንደዚሁ ልናስብ ይገባል ማለት ነው። ከፊት ለፊታችን ይህንን የመጀመሪያውን ትንሣኤ ዕድል ካላገኘን በዘላለም ቅጣት ነው የምንታሰበው ማለት ነው። ስለዚህ ሁላችሁም ስለ ፊተኛው ትንሣኤ ወይም ደግሞ ስለ ራሳችሁ ትንሣኤ ልታስቡ ይገባል ማለት ነው። ያ ደግሞ እንዴት መንግስተ ሰማያት ዲያብሎስን ድል ማድረግ እንደምንችል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አርአያና ምሳሌ ሆኖ በምድር ላይ አሳይቶናል ማለት ነው። ስለዚህ የእሱን መንገድ በመከተል እንግዲህ ይህንን ፊተኛውን ትንሣኤ ድል አድርገን የመንግስቱ ወራሾች እንድንሆን እግዚአብሔር አምላክ ሁላችንንም በጸጋው ያግዘን። ወስብሐት ለእግዚአብሔር።